ሰላም ሰላም ውድ ቻናል ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል። በጆንና በጃኒ መካከል አዲስ ነገር አለ። አብዛኞቻችሁ ኮመንት ላይ ጠይቃችሁኝ ነበር። እሱን ሰብሰብ አድርጌ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮቹን አይታችሁ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። ወደ ቪዲዮ። ሶስተኛ ቅጣት ምንድን ነው? የሜሪ አህመድን ወይኔ ጉዴ ፈላ። አንተ በስነ ስርዓት የምትጠራ የሜሪ አርምዴ በራሴ ልስፈንልህ። ዝፈኛ ወንድሜ የኔ ትዝታ ጋስ ሌላ ምን ነበር? ወንድሜ የኔ ትዝታ ምን ሊያውስ ዝፈኛ ታዲያ ለምን የምታቋርጭ እኮ ስለማላውቀው ወንድሜ በለሽ ደግሞ አትስፈኝ። መብቴ ነው ብራዘር። አይመጣ ተብሎ አይዘፈንም። ከዚህ ጋር ነው የሚዘፈነው። ከዚህ ዘፈን ከዚህ ጋር ታመጪን በዚህ ነው እንጂ በዚህ አትስፈኝ። በሻውን ቀጥይ። ሰላሙን ጠዋት ማታ ወንድሜ የኔ ትዝታ ጠዋት ሰላሙን ጠዋት ማታ ምን ጊዜ አይኔና ማታ በስነ ስርዓት ሙሉ ዘፈን ነው የምፈልግ። ወንድሜ የኔ ትዝታ ዘወትር ከአይኔ ማጠፋው በስነ ስርዓት የምትይውን ዘፈን ዝፈኝ ሲስተር። አልፈልግም እንደዚህ። በረካ ክብሬ የሆንከው በረካ ክብሬ እየዘፈንኩ ነው። ምናተ እንዴ ስለማላውቀው ነው እንዴ? ጃኒ እያለገትሽ ነው እንዴ? ወይስ ዜና እያነበብሽ ነው? እየዘፈንኩ ነው። ጥሩ ወንድሜ እኮ በቃ ምንም ቢሆን ምንም ዝፈኝልኝ በስነ ስርዓት። ቢግ ሌዲ ዝፈኝ በስነ ስርዓት። ወይም ያንተን ዘፈን ልዝፈንልህ? አይቻልም። አበላሽተሽ ዝፈኝ። አንተ ስላልዘፈንከው እኔ በስትክክል ልዝፈን። አበላሹ ምን በስትክክል አበላሹ እንጂ። አይኔ ለመውደድ ምክንያት ሆነኝና ፍቅሬን ለመግለጽ ቃላጣው ሳይሽ ገና ህመሜ ቢበዛብኝም አንቺን አላስተወኝም። ምነው ባለልኝ ለኔ አልጠፋ። ምን ዘፈን አይደለም አበላሸሹ። ይሄ የስቲቭ ዘፈን ነው። እሺ አይኔ ለመውደድ ምክንያት አልሆነኝምና ፍቅሬን አለመግለጽ ቃላጣው ሳላይ ገና ህመሜ ባይበዛብኝም አንተን አስትቶኛል። ምነው ባላለልኝ ለኔ እየጠፋህ እኮ ነው ካይኔ። አንተን ካላለ ልቤ አንተን ካላለ አልቆየም። አንተን ካላለ ኢየሱስ መላጣ ልጅ ምንድን ነው? ምን አባሽ ነው? ነክረኝ እኮ በቃ አበላሸሽው ያልኩት እኔ ድምፅሽን ነው። ገባሽ? በእኔ ድምፅ ተዘፍኖ አሁን በአንቺ ሲዘፈን ተበላሽ ዘፈን ልክ ነኝ ጋይስ። ምንድን ነው የሚለኝ? አበላሻ ያበላሸውለት እንዴ? ልክ ነኝ እኔ። ኢኮኖሚ ዋልታ ቡና ስማ ቆይ አንዴ ጌታ እንዳትወጣ ጌታ እንዳትወጣ ጆ እንዳትወጣ። ቆይ ጆ ስማ ምንድን ነው ፊት የምታኮሳተው? እንደዚያ ማርያም እንደዚያ ኮሳተው አልነግርህም። ምን ሆነህ ነው? አትንገሪኝ። እግርቢ ምንድን ነው? አሁን ያልሰደብኩ ለምን የምትሳደበው? ጆ ግን አሁን ምን አደረግኩ? እሺ ለምን ትሳደበ? እግርቢ ማን ይፈልገኝ? Who wants a piece of me? ፕራንክ ነው ብሎ ከሆነ ጌታን ፕራንክ አይደለም። ፕራንክ ነው። የመላጣ ልጅ ጌም የምትጫወች መስሎኝ እኮ ነው። ጊፍተርሽ የመጣልሽ መስሎኝ ነው። ሰው ፈልጓል። እስቲ እሱማ አለ። አዎ
ፈልገሃል እኮ ለዛ ነው የላኩልህ። እና እሺ ምንድን ነው ፓፍ ብለሽ ነው አንተ ስነ ስርዓት እንደዚህ እያሉ ነው ኮመንት ላይ ጌታ አጭሳኔ ልኝ ተናገርክ። በቃ ፓፍ ምንድን ነው አሉኝ ኮመንት ላይ ነው ያነበብኩት። እሺ ፍቅር ፓፍ ምንድን ነው? ፓፍ ምንድን ነው? አንበሳ ተበልታ ነው እያሉኝ ነው። አንበሳ ተበልታ ነው እያሉኝ ነው። ማክዳዬ ኢን ዘ ቢልዲንግ ማክዳዬ ኢን ዘ ሃውስ ኡቭ ነው። ይሄው አልኩላችሁ። ደስ አላችሁ? ኧረ እኔ ጀስት ላደንቀው ነው በእናታችሁ ልጁ። አሁንማ ጌም ላይ ምን እሺ ነው ጃኒ? አዎ ፓፍ ብዬ ነው። እሺ ምን ልሁን ታዲያ? እሺ ምንድነው? ለምን ፈለግሽ? ማን የፈለገኝ? ብራዘር ተንቀሳቀስ። ምንድነው መልክ የምትሰራው? ዝም ብለህ መተህ ቁጭ ብለህ አታውቅም? እዚህ ለምን ቁጭ እላለሁ? እኮ መተህ ጌም ተጫውተህ አታውቅም? ምንድነው መልክ የምትሰራው ታዲያ? አናቅማ ነው አሁን እኮ ድሮ እኮ ችግር የለም። አሁን እኔና አንቺ አንድ ሌቭል ላይ አይደለም ያለ ነው። ገባሽ አይደለ? አሁን ሳፖርት ላደርግሽ ነው ማስገባሽ። ሂጂና ከጓደኞች ጋር ተጫውቼ ሄደሽ ሳፖርት ላደርግሽ ቤት ነው ማስገባሽ። እኔ ጋር ስገቢ አይ ነው በልጭሃለሁ። አይ ነው ችግር የለውም ኖርማል ነው። ወይኔ ጉዴ ፈላ። ወይኔ በጠጠችኝ። ሂጂና ከኩዮች ጋር ተጫውቼ ውጪ ኮተት። እኔ እኮ ልርዳቸው ብዬ አስገባቸዋለሁ። ከዛ እናቴ ላይ ፊት ይላሉ። አያውቁም። አብረውኝ ቁጭ ሲሉ ይሄውን ይመስላል። አብሬ ስጮት ኩያሽ መሰልኩሽ ኮተት። ራሴ እናቴ ላይ ይሰቅላሉ። እሺ ሌላስ? I'm kidding. ቀድመ ፕራንክ እያደረግኩን አልተሳካልንም። አያችሁ ምን ያለበት ምን አይችልም አሉ። የጅብ ችኩል ይናገራል ቀድሞ ያመልጠዋል አፉ። ፕራንክ ነው አለች ራሱ። ሻው ለምን ፈለግሽኝ? ለጌም ካልሆነ ለምን ፈለግሽኝ? አይ ነው ለትዳር ብዙ ሴቶች እንደሚፈልጉኝ ያውቃሉ። ከጌም እና ከትዳር ውጭ ለምን ፈለግሽኝ? ሌላ እኔ ምን እንደሚያሳዝነኝ ታውቃለህ? ሁሉ ትዳር ያልቁማን ፈለግሽኝ። አሁን ለምን ፈለግሽኝ? አሁን ትዳር ያልቁማን እንዳትቀር ዴቭ በላክ ኖ እኔ ቆሜ አልቀርም ሲስተር። እኔ እኮ ከትዳር በፊት ምንም ስለማልፈልግ ነው እስካሁንም ንጽህና ጠብቄ ቁጭ ያልኩት። አሁን ምን አናደደ? እስካሁን እኔ ምንም ነገር አልተናገርኩም እንጂ እንደሌላው እኮ ምንም ነገር ማለት እኮ ቀላል እኮ ነው። ግን ምን ሆነህ ነው? በጌታ ችግርህን ንገረኝ እንፍታው። ድንግል ነው የሚቀመጠው ሳገባ የት ሄድብኛል? ያጋባሻለሁ እግዚአብሔርን ጽድት ያለች ከእንትን አምጥቼ ጽድት ያለች መቼም ድንግል ከሆንክ እንትን ነዋ። የቤት ልጅ ገና እንዴት ነው ልጃገረድ ከገጠር እናመጣና እናጋባሃለን። አይስዌር አይሆንም። ሁለታችን ፍሬሽ ምን ነው ከዛ እንፋታ ጆይ ዝም ብለህ ስማኛው። አልፈልግም፣ እንደዚህ አልፈልግም። እሷማችን በቃ ልንፋጠጥ ነው። እኔም አላቅ ምንም ነገር። ከዛስ ጆሮዋን ልንከሰው እንዴት ነው የሚወሰደው? ጆሮዋን መንከስ ነው። ምን ላድርጋት? ኖ እኔ አግዛለሁ። ችግር የለም። ስር ሚዜ ያግዛል። እኔ ስር ሚዜ እሆናለሁ። ምንድነው ስር ሚዜ ደግሞ ይባላል እንዴ? አዎ ምንድን ነው? ሙሽራው ገባ አስገባ እያልክ ሚዜ ይባላል። ሚዜ ማለት ደግሞ ዋና ሁለተኛ ሚዜ አለ፣ ሶስተኛ ሚዜ አለ። ከዛ የገጠሯን ሴት አምጥተን እናጋባለን። ያረዳል። ምንም ችግር የለውም። እሱ ነው የምትፈልገው እንዴ? ምን ችግር አለው ታዲያ? እኔ አይደለሁ እኔ መሰለች እድርሃለሁ። እንዳያስጨንቅሽ። አንቺ አትናደጂ። ያረዳል። ቀስ በይ። ተቃጥሎ እንዳይበል እሱን ነው የምፈራው። ተምናደዳል። አግዛለሁ ያልሽኝ ምንም ታገጂ